ሰላም ተነስተልን ወደ አገልግሎት እንኳን በደህና መጣችሁ ለሁሉ እግዚአብሔር የተመሰገነው እኔ ደህና ነኝ ዛሬ በኦንላይን ለሙያ የሚያገለግለንን ጉግል ሚቲንግ እንዴት ክሬት ማድረግና መጠቀም እንደምንችል የሚለውን የምንወያይ ይሆናል በዚህ ቪዲዮ ድምጻችሁን ኦን ኦፍ ያረጋችሁ ለሙያየት በቪዲዮ የታያችሁ ለሙያየት እንዲሁም ደግሞ ፓወርፖይንቶችን ወይም የተለያዩ ነገሮችን ሼር ያረጋችሁ ስክሪናችሁን ለሙያየት የሚያገለግለንን ጉግል ሚቲንግ እንዴት ክሬት አድርገን መጠቀም እንችላለን የሚለውን አንድ ባንድ የማሳያችሁ ይሆናል ከዛ በፊት ግን እንደተለመደው ለዚህ አስተማሪ የሆነ ዩቲዩብ ቻናል ቤተሰብ ካልሆናችሁ ቤተሰብ ትሆኑ ዘንድ በአክብሮት ጠይቃለሁ ይሄን ቪዲዮም ላይክ በማድረግ ጀምሩት አሁን ወደ ቪዲዮ እንሂድ በመጀመሪያ ክሮም ላይ ትሄዳላችሁ ክሮም ላይ create google meet link ትሉታላችሁ ዜን እዚሁ ጋር እንደመጣላችሁ ይሄው google meet ብሎ ኦንላይን ቪዲዮ ኮል ሚቲንግ ኤንድ ኮንፈረንሲንግ ሚላል ይሄን ክሊክ ታረጋላችሁ ማለት ነው አሁን ክሬት ለማድረግ ስለሆነ እዚሁ ጋር ኒው ሚቲንግ እንለዋለን then ከዚህ ጋር ያስመረጠናል ስኬጁል ማድረግ እንችላለን ሌሎች ሚቲንጎችን ኮንስታንትሊ የሚሄዱ ከሆነ እነሱ መፍጠር እንችላለን ከዚህ ጋር አሁን ወዲያው ክሬት አድርጌ በኋላ መጠቀም ፈልገው ከሆነ create meeting for later እንለዋለን then ይሄን ኮድ ይሰጠኛል ይሄን ሊንክ ማለት ነው ይሄን ሊንክ ኮፒ ያደርጋለሁ ይሄን ሊንክ ለሌሎቹ ኢንቫይት አረጋችኋለሁ ማለት ነው በቴሌግራም በሌላም ነገር ሼር አረጋችኋለሁ ሊንኩ ስለዚህ እንዳዲስ እዚሁ ጋር ትሄዱና ሊንኩን ፔስት ትሉታላችሁ ዜን ኦኬ ትላላችሁ አሁን እንደምታዩት ክሬት ተደርጓል ማለት ነው ከዚህ ጋር ለመጀመሪያ ጊዜ የምትመለከቱ ካላችሁ እቺኛው የድምጽ ነች እቺኛው ካሜራ ነች ከዛ ይሄኛው ደግሞ ጆይን ማድረጊያ ነው አሁን እዚሁ ላይ እንደምታዩት ይሄ ባክግራውንዱ ተቀይሯል ባክግራውንዱ መቀየሪያ ደግሞ ከዚሁ ጋርለች ሴሌክት የምታረጉበት የተለያዩ ባክግራውንድ እንደዚሁ መቀየር ትችላላችሁ ማለት ነው ለምሳሌ ይሄን ባክግራውንድ ከመግባታችሁ በፊት መጀመሪያ መቀየርም ትችላላችሁ ኖርማልም ያውን መጠቀም ትችላላችሁ ማለት ነው ለምሳሌ ይሄ እንዳለልተውና ዜን ይሄን ክሎዝ ለዋለው ማለት ነው ከዛ በኋላ ድምጹ እንዳይሰማ የምትፈልጉ ከሆነ ይሄን ሚውት ታረጋላችሁ ካሜራው እንዳይታይ የምትፈልጉ ከሆነ ደግሞ ይሄን ካሜራውን እንደዚሁ ታደርጉታላችሁ ማለት ነው ስለዚህ ከዚህ በኋላ ይሄን ጆይን ነው ማለት ትችላላችሁ አሁን እኔ ብቻዬን ስለሆንኩ ነው ጆይን አድርጌዋለሁ ማለት ነው ስለዚህ ማውራት ስፈልግ ይሄን ድምጹን ኦን አረግና አወራቸዋለሁ ከዚህ ጋር እንደምታዩት የድምጹ ምልክት አለ የተንቀሳቀሰ መሆን ወይም ደግሞ እዚሁ ጋር ፎቶ ላይ ስታዩት የሞሽን አለ እሱ ራሱ ምን ያሳያል በቮሊዩም ላይ መሆናችን ማለት ስለዚህ ማይካችን ኦን ኦፍ ማድረግ ያለ ከዛ ካሜራው ደግሞ በዚሁ መልኩ ካሜራውን ኦን እና ኦፍ ማድረግ እንችላለን ማለት ነው ከዚሁ ጋር የተለያዩ ኢንትሮች አሉ ጥያቄ ሲኖራችሁ እዚሁ ጋር እጃችሁን ማውጣት ትችላላችሁ እንደዚሁ ማለት ነው ከዚሁ በተጨማሪ ደግሞ ጥያቄ ከጨረሳችሁ በኋላ እንዲሁ ማውረድ then ከዚሁ ላይ ስላይዳችሁ ሼር ማድረግ የምትፈልጉ ከሆነ ከዚሁ ላይ ስላይድ ሼር ትሉታላችሁ ስላይድ ሼር የምታረጉት ክሮማችሁን ከሆነ ክሮም ብቻ ሙሉ ዴስክቶፓችሁን ከሆነ ዊንዶው ትላላችሁ ዊንዶውን ብቻ ከሆነ ዊንዶው ትላላችሁ ኢንታየር ዴስክቶፓችሁን ከሆነ ደግሞ ዴስክቶፓችሁን ታደርጉታላችሁ ማለት ነው ስለዚህ ከዛ በኋላ ይሄን ላይ ክሊክ ማድረግ አለባችሁ ክሊክ ካላረጋችሁት ሼር ሚለው አይመጣም አሁን እዚህ ጋር እንደዚህ አርየስታ አይመጣም እንደዚህ ሳረጋው ግን ሼር ሚል ይመጣል ክሊክ ማድረግ አለባችሁ ለምሳሌ ሁሉንም ስክሪኑን ሼር ለማድረግ ከፈለኩ እዚህ ጋር አድርግና ይሄን ክሊክ አድርጋለሁ ዜን ሼር መጥላለች ሼር ካላረጋችሁት ጓደኞቻችሁ አያዩትም ማለት ነው ስለዚህ በብዛት ኦንላይን ስትገቡ የምትቸገሩበት በየማስበው ይሄ ነው እዚህ ጋር ክሊክ አድርጋችሁ ግዴታ ሼር ማድረግ አለባችሁ ማለት ነው አሁን ሼር ሳረጋው እንደዚህ ይመጣል ይሄን ኢግኖር ለውና እንደዚህ አይነት እንትን ያሳየኛል ማለት ነው ስለዚህ እንደዚሁ እከፍትና ዴስክቶፕ አሳያችኋለሁ በዚሁ መልኩ ይሄን ስቶፕ ስትፈልጉ ስቶፕ ሼሪንግ ትሉታላችሁ ካልፈለጋችሁ እስከዛው እስከምትጨርሱ ሃይድ ትሉትና በዚሁ መልኩ እንደዚሁ ታቀርባላችሁ ማለት ነው ስለዚህ ይሄ ምን ለማድረግ ተጠቀመን ስላይዳችን ሼር ለማድረግ ይጠቅማል ማለት ነው ለምሳሌ ፒፒቲ መክፈት ከፈለኩ ይሄን አንድ ፒፒቲ ለምሳሌ ልክፈትና ላሳያችሁ ለምሳሌ አሁን የፒፒቲ ቀጥታ እንደዚህ ያስረዳ ወይም ደግሞ ይሄን እንደዚሁ በመፈልገው ሬንጅ ዙም አውና ዙም ኢን ወይም ፉል ስክሪን ያደረግን ፕሬዘንት ማድረግ እንችላለን ማለት ነው ዜን ስንጨርስ ይሄን እንመለስና እዛው ላይ ይሄን
ስቶፕ ሼሪንግ ማለት እንችላለን ማለት ዜን ስቶፕ ይሆንልናል ማለት ነው እዚሁ ላይ ያው አሁን ስክሪኑን ሼር ማድረግን ስቶፕ አድርጌያለሁ ማለት ነው ስለዚህ በዚሁ መልኩ ፓርቲሲፓንቶች ሌላ ሰው ሲኖር ከዚሁ ጋር ያሳያችኋል እኔ ብቻ ነኝ አሁን ያለሁት ስለዚህ ሌሎቹም እዚሁ ጋር ካሉ አብሮ ያሳያችኋል ማለት በዚሁ መልኩ ክሬት አድርጋችሁ ጉግል ሚቲንግ መጠቀም ትችላላችሁ ማለት ነው ፍሪ ስለሆነ በብዛት ከ40 ደቂቃ ወይ ከ50 ደቂቃ በኋላ ሊዘጋባችሁ ይችላል እንደገና በመክፈት መቀጠል ትችላላችሁ ማለት ነው ስለዚህ በዚሁ መልኩ በቀላሉ ዙም ሚቲንግ ክሬት ማድረግ እንችላለን ማለት ነው ስለዚህ ይሄ ሊንኩ አለ ሊንኩን ሼር በማድረግ መጠቀም ትችላላችሁ ማለት ስለዚህ በዚሁ መልኩ በቀላሉ ዙም ሚቲንግ ታደርጋላችሁ ማለት ስትጨርሱ ኦሬዲ ሌሎችም እዚህ ጋር ያሉትን ማየት ትችላላችሁ ፉል ስክሪን እና ሴቲንጎችን አድጀስት ማድረግ ትችላላችሁ እዚህ ጋር የተለያዩ ሪአክሽኖችን ቴንክ ዩ ወይም ደግሞ እንደዛ አይነት እንትሮችን አፕሪሺዬሽኖችን መላክ ትችላላችሁ ማለት ፕሬዘንቴሽኑ ላይ እዚሁ ጋር እንደዚህ ያደርጋችሁ በመትፈልጉት መልኩ አድጀስት ማድረግ ትችላላችሁ ባክግራውንዱን ማለት ነው ስለዚህ ይሄን ይመስላል ስትጨርሱ ምን ታረጉታላችሁ ይሄንን ሊቭ ክሎዝ ትሉታላችሁ ስለዚህ አሁን ክሎዝ ሆኗል ማለት ነው ሜቢ መብራት ወይ የሆነ ነገር ካቆረጣችሁ እንደዚህ ይሆናል ሚቲንጉ አልቋል ማለት ነው ስለዚህ መመለስ የምትፈልጉ ከሆነ ድጋሚ ሪተርን ቱ ሆም ስክሪን ትሉትና እንደገና ትገባላችሁ ማለት ነው ስለዚህ በዚሁ መልኩ ጉግል ሚቲንግ መፍጠር ትችላላችሁ ማለት ነው በቀላሉ ምን ትሉታላችሁ 3 ስቴፕ ነው ክሬት ዙም ሚቲንግ ትላላችሁ እዚሁ ጋር ጉግል ሚቲንግ ላይ ትሄዱና ኒው ሚቲንግ ዜን ክሬት ሚቲንግ ፎርማት ቺን ኮፒ ታረጋትና በቀላሉ ከዚሁ ጋር ፔስት አድርጋችሁ የምትፈልጉትን ሰው ሼር ማድረግ ትችላላችሁ በመትፈልጉት መልኩ ካሜራውን ድምጹን ኦን ያደርጋችሁ ጆይን ማድረግ ትችላላችሁ ማለት ነው ስለዚህ ይሄን ይመስላል ጉግል ሚቲንግ ይሄ ቪዲዮ በጣም እንደሚጠቅማችሁ እርግጠኛ ነኝ ለጓደኞቻችሁ ሼር አድርጉላችሁ ሐሳብ አስተያየት ወይም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ አንድ ባንድ እመልሳለሁ ለዛሬ ሞያ ሐሳብ ያመጣሁት ይሄን ይመስላል በቀጣይ በሌላ ጠቃሚ ቪዲዮ እስከምንገናኝ ሰላም ለእናንተ ይሁን መልካም ቀን